ወዳጆቼ ጅል ካለ በቅሎ ጋሪ አያስፈልገውም ይባላል። ዓለም ላይ ብዙ ጅሎች አሉ። ነገር ግን እንደ አንድሬ ፖይሰን ያለ ትልቅ ጅላጅሎች ማግኘት ግን በእውነት ይከብዳል። ይህ ሰው በፈረንሳይ ታሪክ ውስጥ ትልቅ ቦታ ያለውን የፓሪስ ኩራት የሆነው ኤፍል ታወርን ልክ እንደ ተራ ያገለገለ ቆርቆሮ ከአጭበርባሪ ላይ ገዝቷል። የሚገርመው ታወሩ የመንግስት መሆኑን እያወቀ የእኔ የግል ሊሆን ነው ብሎ በደስታ መግዛቱ ነው። ይህ ድርጊት የፈጸመው ደግሞ በታሪክ ውስጥ አታላዮች ንጉስና ቅጥፈት መምህር ተብሎ የሚጠራው ቪክቶር ሉስቲንግ ነው። ዛሬ ቪክቶር እንዴት መላውን ፓሪስን በቆም እንዳታለለና አንድን ግዙፍ የብረት ግንብ በደብዳቤ ብቻ እንዴት እንደሸጠ እናም ዴሊቨሪም ጨምሮለት ከሆነ በዝርዝር እናያለን። ቪክቶር ሉስቲንግ ተራ ወንጀለኛ አልነበረም። የተወለደው በ1890 በዛሬዋ ቼክ ሪፐብሊክ ሲሆን ከልጅነቱ ጀምሮ ብልጥ ሳይሆን የተንኮል ማሰሮ ነበር። ቪክቶር ከ5 በላይ ቋንቋዎችን አቀላጥፎ ይናገራል። የአውሮፓውያንን ከፍተኛ ባህልና ስነ ስርዓትን ጠንቅቆ ያውቃል። ከወንጀል ዓለም ጋር የተዋወቀው በአትላንቲክ ውቅያኖስ ላይ በሚጓዙ መርከቦች ላይ የቁማር ጨዋታ በማጭበርበር ነበር። ቪክቶር አንድን ሰው ለማሳመን የሚጠቀምባቸው 10 የአታላይ ህጎች ነበሩት። ከነዚህ ውስጥም ዋናው ፈገግታን በፍጹም አታጥፋ፣ ነገር ግን ተመልካች እንዳይጠረጥርህ ለማድረግ ትንሽ ያዘንክለት አስመስል የሚል ነበር። ታሪኩ የሚጀምረው በ1925 ነው። በወቅቱ ፓሪስ ከአንደኛው የዓለም ጦርነት በኋላ ገና ማገገም ጀምራ ነበር። የኤፍል ታወር ደግሞ ከተገነባ 30 ዓመታት አልፎት ነበር። የሚገርመው በዚያ ዘመን ታወሩ እንደዛሬው የፍቅር ምልክት አልነበረም። ብዙ የፓሪስ ሰዎች ይህ ግዙፍ የብረት አጽም ከተማችንን አበላሸው ብለው ይጠሉት ነበር። ከዚህም በላይ ታወሩ በየ7 ዓመቱ መቀባትና መጠገን ስላለበት ለፈረንሳይ መንግስት እጅግ ከፍተኛ የገንዘብ ራስ ምታት ሆኖ ነበር። ቪክቶር አንድ ቀን ጠዋት ጋዜጣ ሲያነብ ይህንን የመንግስት ችግር ተረዳ። ይህ ታወር ቢፈርስ እኮ ብዙ ሰዎች እልል ይላሉ ብሎ አሰበ። እቅዱንም እዚህ ጋር ተጠነሰሰ። ለምን እኔ ያልገላግላቸውም አለ። ቪክቶር ወዲያውኑ ወደ ስራ ገባ። መጀመሪያ ያደረገው ነገር እጅግ ጥራት ያለውን የሐሰት የፈረንሳይ የፖስታና ቴሌግራፍ ሚኒስትር ደብዳቤ ማዘጋጀት ነበር። ከእውነተኛው ይልቅ የቪክቶር ደብዳቤ ይበልጥ የመንግስት ይመስል ነበር። ከዚያም በከተማው እጅግ የቅንጦት ሆቴል በሆነው ሆቴል ዲ ክሪሎን ውስጥ ለ6 ትልልቅ የብረት ነጋዴዎች ጥሪ ላከ። 6 ሰዎች ላይ ብላክአውት ሊያደርግ ነው። ስብሰባው ሚስጥር እንደሆነ ተነገራቸው። ነጋዴዎቹ ሆቴል ሲደርሱ ቪክቶር በውድ ልብስ ተውቦ አገኙት። ራሱን እንደ ሚኒስትር ምክትል ዳይሬክተር አድርጎ አስተዋወቀ። ቪክቶር ለነጋዴዎቹ እንዲህ አላቸው፣ ክቡራትና ክቡራን፣ መንግስት የኤፍል ታወርን ጥገና መሸከም ስላልቻለ ታወሩን በሚስጥር አፍርሶ ለብረት ነጋዴዎች ለመሸጥ ወስኗል። ይህ ውሳኔ በህዝብ ዘንድ ከተሰማ ትልቅ ተቃውሞ ስለሚያስነሳ ሽያጩ በጥብቅ ሚስጥር መያዝ አለበት። ያው ታውቃላችሁ፣ ህዝብ ቁንጅናን ይወዳል፣ ግን ገንዘብ ይበልጣል። ነጋዴዎቹ በቪክቶር አነጋገር ሙሉ በሙሉ ተማረኩ። ቪክቶር ነጋዴዎቹን ለጉብኝት ወደ ኤፍል ታወር ወሰዳቸው። በሊሞዚን መኪና እየዞሩ ታወሩን ሲመለከቱ ቪክቶር የትኛው ነጋዴ ይበልጥ ስግብግብ እንደሆነ በጥንቃቄ ይከታተል ነበር። እዚህ ጋር ነበር አንድሬ ፖይሰንን እንደ ሰለባው የመረጠው። አንድሬ የቪክቶር የዕለቱ ምርጥ ጅል ሆነ። አንድሬ ፖይሰን በሀብቱ ገና አዲስ ስለነበር በፓሪስ ከፍተኛ ባለስልጣናት ዘንድ እውቅናን ማግኘት ይፈልግ ነበር። ነገር ግን የፖይሰን ሚስት ትንሽ ጠረጠረች። እንዴት እንዲህ ያለ ትልቅ የመንግስት ስራ በሆቴል ውስጥ ብቻ ይጠናቀቃል ብላ ባሏን አስጠነቀቀችው። ቪክቶር ጥርጣሬያቸውን ሲረዳ ብልጥነቱን ተጠቀመ። ፖይሰንን ለብቻው ጠርቶ እንዲህ አለው፣ እንደ ባለስልጣንነቴ ደሞዜ በጣም አነስተኛ ነው። ስለዚህ ጨረታውን ላንተ እንዲወጣ ከፈለግ ትንሽ ኮሚሽን ወይም ጉቦ ብታቀብለኝ ደስ ይለኛል አለው። ፖይሰን ይህንን ሲሰማ ይበልጥ አመነ። ምክንያቱም በዚያ ዘመን አንድ የመንግስት ባለስልጣን ሙስና የማይጠይቅ ከሆነ ትክክለኛ ባለስልጣን አይደለም ተብሎ በስላቅ ይታመን ነበር። ፖይሰን ለታወሩ መግዣ የሚሆን 70,000 ፍራንክና ለቪክቶር ትልቅ ጉቦ ሰጠው። ቪክቶር ገንዘቡን እንደያዘ በሰዓታት ውስጥ በባቡር ወደ ቪያና ፈረጠጠ። በሌላ በኩል ምስኪኑ አንድሬ ፖይሰን የገዛውን ታወር ለመበታተን ሰራተኞቹን የብረት መቁረጫ መሳሪያዎች ይዘው በኩራት ወደ ኤፍል ታወር አመራ። ይሁን እንጂ እዛ የጠበቁት ትክክለኛ የመንግስት ጥበቃዎች ሰራተኞች ድርጊቱን ሲሰሙ በሳቅ ተንፈራፈሩ።
ፖይሰን በወቅቱ የገጠመውን ነገር ግራ የሚያጋባ ነበር። ምናልባት ሰራተኞቹ ኤፍል ታወርን ገዛውት ሲላቸው ለመሆኑ እቃውን በፌስታል ነው ወይስ በጋሪ ምጭ ነው? ለመላው ፓሪስ የሚበቃ ብረት አልጋ ልትሰራበት ነው እንዴ ብለው በፌዝ አጅበውት ይሆናል። አንድሪ ፖይሰን በፓሪስ ሕዝብ ፊት የመሳቂያ ምንጭ ላለመሆን ጅል ተብሎ መጠራትን በመፍራት የተታለለበትን እጅግ ከፍተኛ ገንዘብ ለፖሊስ ሳይናገር ጉዳዩን በሆዱ ዋጠው። የደረሰበትን ውርደት በዝምታ መደበቅ መረጠ። ቪክቶር ለአንድ ወር ያህል ጋዜጣ ሲከታተል ስለ ድርጊቱ ምንም አይነት ወሬ አላገኘም። ፖይሰን በዝምታ መዋጡን ሲረዳ ቪክቶር በድፍረት ወደ ፓሪስ ተመለሰ። ያንኑ የሐሰት ደብዳቤና ዘዴ በመጠቀም ሌላ 6 ነጋዴዎች ኤፍል ታወርን በድጋሚ ለመሸጥ ሞከረ። አንድ ጊዜ የሸጠውን ታወር ደግሞ ለመሸጥ መሞከር እውነትም የአታላዮች ንጉስ። በዚህኛው ሙከራ ግን አንዱ ነጋዴ ጠርጥሮ ፖሊስ በመጥራቱ ቪክቶር በመጨረሻ ሰዓት አምልጦ ወደ አሜሪካ ተሰደደ። ቪክተር ሉስቲንግ ከፈረንሳዊ ፖሊሶች አምልጦ የአትላንቲክ ውቅያኖስ ሲሻገር ባዶ እጁ አልነበረም። የያዘው ትልቅ መሳሪያ ጠመንጃ ሳይሆን አንደበተ ርቱዕነቱ፣ ማራኪ ንግግሩና የሰው ልጅ ስነ ልቦና የመበዝበዝ ጥበቡን ነበር። አሜሪካ እንደረገጠም ራሱን እንደ አውስትሪያ ባላባት በመሰየም ወደ ቢሊዮነሮች መንደር ወደ ድንቅ የቅንጦት ዓለም ዘለቀ። ቪክቶር አሜሪካን ያስደነገጠበት የመጀመሪያ ስልቱ የሮማውያን ገንዘብ ማሽን ነበር። ይህ ማሽን በየ6 ሰዓቱ ባለ $100 ኖት እንደሚያትም በማስመሰል ስግብግብ ሀብታሞችን ያጠምድበት ጀመር። ይህ ሳጥን ተራ ወረቀት ሳይሆን የሚተፋው ህልማቸውን ነው ይላቸዋል። ሰዎች በማሽኑ ተታለው እስከ $30,000 ድረስ ይከፍሉታል። ቪክቶር ገንዘቡን ይዞ ሲሰወር ገዢዎቹ ማሽኑን ከፍተው የሚያገኙት ግን ጥቂት የማይረቡ ወረቀቶችን ብቻ ነው። የቪክቶር ድፍረት ወሰን አልነበረውም። የቺካጎን አስፈሪ የማፊያ መሪ አልኮፓንን ሳይቀር ኢላማ አደረገ። $50,000 ከአልኮፓን ተበድሮ ለ2 ወራት ምንም ሳይሰራበት ካስቀመጠ በኋላ ንግዱ አልተሳካም። ነገር ግን ያንተን ገንዘብ ማጥፋት አልፈለኩም በማለት ለባለቤቱ መለሰለት። አልኮፓኒን በቪክቶር ታማኝነት ተደንቆ የ$5,000 ስጦታ ሰጠው። ቪክቶር ያቀደውም ይህ ነበር፣ በአንደኛው ሰው እጅ ላይ ተጫውቶበት ትርፍ መውጣት። ነገር ግን የቪክቶር እድል ሁሉ ጊዜ አታበራም። በ1930ዎቹ መጀመሪያ ላይ ከፍተኛ መጠን ያለው የሐሰት ገንዘብ በማተም የአሜሪካን ኢኮኖሚ ማናጋት ሲጀምር የፌዴራል ወኪሎች አነፍንፈው ደረሱበት። በመጨረሻም ማንም ሊያመልጥበት ወደማይችለው ፓሲፊክ ውቅያኖስ መካከል ወደሚገኘው አስፈሪው የአልካትራዝ ወህኒ ቤት ተላከ። ቪክቶር ሉስቲንግ በ1935 በቁጥጥር ስር ውሎ የ20 ዓመት እስራት ሲፈረድበት የተላከው ወደ ተራ እስር ቤት አልነበረም። የተላከው በወቅቱ በአሜሪካ እጅግ አስፈሪና ማንም ሊያመልጥበት የማይችል ተብሎ ወደሚታሰበው በውቅያኖስ በተከበበው አልካትራዝ ነበር። በፓሪስ የቅንጦት ሆቴሎች ይኖር የነበረው ቪክቶር አሁን ስሙ ተቀይሮ እስረኛ ቁጥር 117 ተባለ። በአልካትራዝ ውስጥ የሚያገኛቸው ሰዎች እንደሱ በብልሃት የሚሰርቁ ሳይሆኑ እንደ ዝነኛው አልካፖን ያሉ ጨካኝ ወንጀለኞች ነበሩ። የሚገርመው ግን ቪክቶር ከአልካፖን ጋር በአንድ እስር ቤት መገናኘቱ ነው። ከዚህ ቀደም በአሜሪካ ጎዳናዎች ላይ በብልሃት የቀማውን አልካፖን አሁን እስር ቤት ጓደኛው ሆነ። ቪክቶር አልካትራዝ ውስጥም ቢሆን ዝም ብሎ አልተቀመጠም። የእስር ቤቱን ጠባቂዎች እና ሌሎች እስረኞችን በንግግር የማሳመን ችሎታው ያስደንቅ ነበር። ነገር ግን የአልካትራዝ ብቸኝነት እና ከባድ ዲሲፕሊን የአእምሮ ሰላሙን ቀስ በቀስ እየበላው መጣ። የአልካትራዝ እርጥበታማ አየርና ቅዝቃዜ ቪክቶርን ለከባድ በሽታ አጋለጠው። በተለይም የልብ ህመም እና የመተንፈሻ አካላት ችግሮች ማስተናገድ ጀመረ። ቪክቶር ንግግር የሚወድ ሰው ቢሆንም በአልካትራዝ ውስጥ ለረጅም ጊዜ በዝምታና በብቸኝነት እንዲቆይ መደረጉ ትልቁ ቅጣቱ ነበር። ቪክቶር በአልካትራዝ ውስጥ ለ12 ዓመታት አሳለፈ። ነገር ግን በ1947 ዓመተ ምህረት ጤንነቱ እጅግ እየተበላሸ በመምጣቱ ከደሴቱ ወደ ሚዙሪ ግዛት ወደሚገኝ የመንግስት እስረኞች ሕክምና ማዕከል ተዛወረ። እዚያም በደረሰ በሁለተኛ ቀን በሳምባ ምች ህመም ምክንያት የመጨረሻ ትንፋሹን ተነፈሰ። ቪክቶር ሉስቲንግ ሲሞት ከእሱ ጋር የነበረው ብቸኛ ነገር የሞት ምስክር ወረቀቱ ነው። በሞት የምስክር ወረቀቱ ላይ ስራ በሚለው ቦታ ላይ ፖሊሶች ምን ብለው የጻፉ ይመስላችኋል? ልምምድ ላይ ያለ ነጋዴ ብለው ነበር የገለጹት። ዓለምን ሲያታልል የኖረው ሰው በመጨረሻ ሰዓት እንኳን ትክክለኛ ስብዕናውን ሳይታወቅ ቀረ። ትክክለኛውን የቪክቶር ሉስቲንግ ፎቶዎችን በቪዲዮ ማልማል አስገብቻቸዋለሁ። ይህንን የቪክቶር ሉስቲንግን
ታሪክ ያገኘሁት ከመጽሐፍትና ከዩቲዩብ ላይ ካሉ ቪዲዮዎች ላይ ነው። እጅግ በጣም የሆነ በጣም የሚያምር በቃ የሚደንቅ ታሪክ ነው ያለው እና ልክ ይሄንን አይነት ታሪክ የምትወዱ ከሆነ ኮሜንት ላይ አስተያየታችሁን ንገሩኝ። ሌላም ተጨማሪ ቪዲዮዎች ይዤላችሁ እመጣለሁ። አመሰግናለሁ።